64 እና 72 ኮመን ዋን 96 እና 64 አሁን እንደዛ አደረግን። ይህን ዲግሪያችን አስተካክለናል። አንግሉን ኢንዴክስ ዲግሪውን 96 ላይ አድርገናል። አሁን ይሄኛው ከያዘልን ደርቋል። ምንድነው የምናደርገው? ይሄኛው ማለት ነው ዶፕ እና ይሄኛው እናስራለን። አሁን ዶፕ ያደረግነው እናስራለን። ከዚህ ይቻላል ማለት ነው። ትንሽ አሰር እናረጋታለን። ምክንያቱም እዚህ ጋር ዲስት የምናደርገው ነገር ስላለ አሁን ለሆይሉ ሩቋል አይደል? አያገኘውም። ስለዚህ የግድ ምን ማድረግ አለብን? ከዚህኛው ዝቅ ማድረግ አለብን ማለት ነው። በጣም ደግሞ ከራቀብን ከዚህኛው ማድረግ አለን። ወደዚህ ማሸሽ እንችላለን። አሁን ይቻላል እናስራለን እንዳይንቀሳቀስ። ይሄኛው እንዲካረግን በኋላ እዚህ ጋር እናስራለን። እዚህ ጋር ካሰርን በኋላ በጣም ከፍ እና ዝቅ የሚልብን አይነት ነገር ከተፈጠረ የግድ ምን እናደርጋለን ማለት ነው። ይሄኛው መጠቀም እንችላለን። ፋይናንስት ነው። በዚህኛው ዙር ይሄ ትሮሱ ታች እንዲያደርግ ታች ስላቡን ቻት እንዲወርድ የፋይናንስት መንት በቃ ሴንተር ላይ ካገኘው ከዛ በኋላ እኩል መሄድ ማለት መሄዱ ቀስ እያደረግን እንነካዋለን። የተጣመመ ነገር ካለ ፈታ አድርገን እናስተካክለው። አሁን ትንሽ ከፍ አድርጋለሁ። ሲጀምር ሁሌም ከፍ አድርጌ ነው የምሄደው። ዝቅ አድርጌ ከጀመርኩና እዚህ ላይ ከጀመርኩበት ድንጋያችን ብር ያደርገዋል ወይም ደግሞ እያየን ነው ታች የምናደርገው። ስራ ሲጀምር እያየን ድምጽ ነው መስማት። እንደውም ኦን አድርጎ ከዛ እዚህ ጋር ተቆርጣ ነው እንጂ አሁን አንዳንድ ማሽኖች ያጋጥማሉ። ክሎካይዝ አንቲ ክሎካይዝ የሚላል። ይሄኛውን ግን አሁን የኛ የሚሰራው እንደዚህ ነው። ተማሪዎቹ ለምሳሌ ማለት እንደዚህ እየሰራ ቆይተህ መልሰህ እንደዚህ እንዲሰራ ካረከው ያበላሸዋል ድንጋዩን። ስለዚህ አንድ አይነት ዳይሬክሽን ቢሰራ ጥሩ ነው። ግን አሁን እዚህ ጋር የተነሳበት ምክንያት ለዛ ነው። ልጆቹ እንትን ለመከላከል እዚህ ጋር ኮንክ most of the time this rotation into ቢሆን አሪፍ ነበር። አሪፍ ነበር። አውት ነው ትክክል። ግን አሁን እዚህ ማሽኑ ላይ እኔ አሁን ሌላ ቦታ ያዩዋቸው ማሽኖች እንደዛ ነው። ግን ለምን እንደነቀሏቸው አላውቅም እንጂ እነዚህ ላይ የነበሩት አለች ስዊች አለች ወደዚህ ማስተካከያ ነበረች። ግን አሁን ስትሰራው ወደዚህኛው ነው የሚዞረው። ሞንድ አለበት እንትናንት እንደዚህ ነው ያው ግን ይሄ ስላለ በዙም ጨርሰዋል። ኮኔክት በማድረግ ተመስተካከለ ይመስለኛል። እዚህ ጋር የተፈቶ ይስተካከላል። በቀየሻ ሮቴሽን አዳራሹ የሞተሩ በኮኔክሽን አሁን ይሄ ባይኖርም ፖላሪቲውን በመቀየር ማምጣት ብዙ ሪኮመንድ የሚደረገው ክሎክዋይዝ እንደዛ ነው። ትክክል ናቸው። ያው ይችኛዋን እዛ ወረቀት ላይ እንዳያችሁት ስፒድ ኮንትሮል ነው። ስፒድ ኮንትሮል እንደዚህ በትንሹ እናስነሳለን። ፕላንታችንን ግን ሳይበዛ ጠብጠብ ነው የምናደርገው። ከታች መቀበያ እናደርጋለን ማለት ላይ ድሮፕ ቤት ነው። አዎ ከበዛም ጥሩ ስላልሆነ እንግዲህም እንደዛ አድርገን ይዘን እዚህ ጋር በግራ እጃችን የቀኝ እጃችን ድንጋዩን እንደዛ አድርገን መያዝ አለበት። ግን መሲ ምናልባት አንዴ ማለት ነው እያንዳንዶቹ እነሱን ፓርቱን ሞር እንትን ብትልልን መጀመሪያ ማለት ነው። እያንዳንዱ ለምሳሌ አሁን ከዚህኛው ከመስራት ከመጀመሪያ እሱን አጀስት ስታደርግ ያው በዚህ ከፍና ዝቅ እያደረክ እንደሆነ አሳያችሁ። ቀጣዩ ምንድነው? ኢንዴክስ ጊር ነው። ኢንዴክስ ጊር ማለት ኢንዴክስ ጊር የታዘዝከው ነው። ዲዛይኑ የሚያዝሃል። ያ ማለት ባለ 64 ባለ 96 እኛ ሁለት ነው የምናውቀው 96 እና 64 ነው። ግን ሞር 96ቱ ብቻ ካለ ሁሉንም የያዘ ነው። 64 ነው የሚይዛል። ስለሚካተት አሁን ኢንዴክስ ጊሩን እዚህ ጋር ታስተካክላለህ። ከዛ ውጭ ምንድነው የምታደርገው? አሁን እንዳልኩት የድንጋዩን ወደ ላይ እና ወደ ታች የምታስተካክለው በእነዚህ ነው ብያለሁ። በጣም ርቀት ካለው ይሄን ፈት ታስተካክላለህ። ከዛ ውጭ ግን አፕ ኤንድ ዳውን የሚላለው እዚህ ጋር ሄቱ ማለት ነው። እሱን ከፍና ዝቅ ታደርጋለህ። ከዛ ውጭ ምንድነው እዚህ ጋር የምናየው እዚህ ጋር የሚያስፈልግ ከሆነ በስተቀር እችኛይቱን አትጠቀማትም።
ምንድነው እሷ ላይን አጀስትመንት እቺኛይቱን እዚህ ጋር ያሰርንበትን አጀስት የምናደርግባት ነው። የሆነ ነገር ከጎደለ ከፍ ታደርጋለህ፣ የሆነ ነገር እንትን ካለ ደግሞ ዝቅ ታደርጋለህ ማለት ነው። ይሄኛው እንዲጠጋልህና ወደዚህ እንዲርቅልህ ነው የምታደርገው። ለምሳሌ አሁን 90 ዲግሪ በሚሰራበት ጊዜ ይሄኛው ወዴት ይሸሻል? ወደዛ ይሄዳል። ምክንያቱም እዚህ ያለ መሰላችሁ ከላፑ በጣም ይርቃል። እንዳልኩ ደግሞ አሁን እዚህ ጋር ቴብል በሚሰራበት ጊዜ ይሄኛው ወደዚህ ይመጣና ይሄኛው ምን ይሆናል? ወደ ላይ ከፍ ይላል። እንደዛ ይሆናል። ከዛ ውጭ ምንድነው እዚህ ጋር ያሉትን ነገሮች ነው። ይሄኛው ደግሞ ያው ስፒድ አለ ኦን ኦፍ እና እዚህ ጋር ያልኳችሁ ነገር ነው ያለው። እኛ ግን በአንድ ዳይሬክሽን ስለሆነ ይሄ ብዙ ጊዜ አያስፈልግም፣ ኖርም አልኖርም ማለት ነው። ኦልሬዲ ተስተካክሎ ተቀምጧል። ያው ኩላንት ነው። ኩላንት ሲስተም እንደዚህ ካስተካከልኩ በኋላ ማሽኑ ሬዲ ያደርጋል። ሬዲ ካደረኩ በኋላ ምንድነው የምታደርገው? ወደ መቁረጥ ነው የምትገባው። ስለዚህ በዛ ይሆናል። ከዛ ውጭ ምንድነው ብቻ እቺ ቺተር አለች። ቺተሯ ግን አሁን አለችበት ቦታ ላይ ነው ያለችው። ቺተር የምንጠቀመው ለምሳሌ በግራ በኩል ወይም በቀኝ በኩል ፖሊሽ ያለውን ነገር ካለ ፖሊሽ ለማድረግ የምንጠቀምባት መንገድ ነች። ያ ማለት ፖሊሽ እያደረኩኝ በሆነ ዳይሬክሽን በዚህኛው በኩል ካልነካልኝ ቺተር ተጠቅሜ ምን ማድረግ እችላለሁ? ማስተካከል እችላለሁ። በዛኛው ዳይሬክሽን ካላደረገልኝ ደግሞ ቺተሯን እያዛዛፍ ምን ማድረግ እችላለሁ ማለት ነው? ፖሊሽ ማድረግ እችላለሁ። እንዲሁም ደግሞ ያልተጋጠሙ ላይኖች ወይም ደግሞ ላይኖች የመዛረት ነገር ካለ ቺተር ተጠቅሜ ላይኖችን ማጋጠም እችላለሁ ማለት ነው። ከዛ እንደዚህ እናደርግና እኛውን በእጃችን በግራ እጃችን ይዘን ድንጋዩን ሁሌም በእጃችን መያዝ አለብን። እንደዛ አድርገን ትንሽ ዝቅ ማድረግ ነው። አሁን ማየት አለብን፣ ምክንያቱም ላይኑ እኩል እየመጣ ነው አለ ነገር የበላው ያገኘው ስክራች አለው። ያው ካጠፋ እንሞክረዋለን። ኩላንት ስተ መስመሯን መጠበቅ አለብን። ማሽኗን ረገጥ አድርገን ከያዝናት ቆማለች። ጀምሮታል እና ግን ያው ትክክል መሆን አለበት። ማሽኗን ረገጥ አድርገን በጉልበት ከያዝናት ትቆማለች። አትፈልግም። ከላይ ነው ለውስጥ ለፊት ነው። አሁን ሰባ ነው። አሁን እኔ እየሰራሁበት ስለሆነ ነው እንጂ ፖሊሽ በምናደርግበት ጊዜ ብንጨምርበትም ችግር የለውም። ከላይ ስለሆነ ሲቆርጥ ግን ቀስ አድርገን ብንቆርጠው ሎው ስፒድ ነው መሆን ያለበት። ለመጀመሪያ ጊዜ ሎው ስፒድ። አሁን ከየትኛው በኩል ነው እየመጣልኝ ያለ? በብዛት እየሄደ ያለ ወደዚህ። ስለዚህ አሁን ድንጋዋ ትንሽ ተታረግና ወደዚህ ነው መጥቷል። ግን አንድ ነክተህ እንትን ካልካት ሌላ ላይ ይፈጥራል። የሚገርመው ነገር ላሳያችሁ ላይ እንዴት እንደፈጠረ ሁለት አያዋሩ። ስለዚህ መጀመሪያውኑ ምን ማድረግ አለበት? ተጠንቅቀህ ማሰር አለብን መንካቱን እንጂ ስትሬት መሆን አለበት። ትንሽ በቃ ዞር ካረከው ግን ወደዚህ እየሄደ ስለምትሄድ እየጨረሰ ነው። ትንሽ ቀርታለች። በጣም ጎታታለች። እዛ ጋር ሲጨርስ እኛ በሌላ ፊስ እንትን እንላለን። ሁለተኛውን ፊስ እንገባለን ወይ ደግሞ እያለፍን መሄድ እንችላለን፣ ማምጣት እንችላለን። አሁን ሞት እኩል እየመጣ ነው። ትንሽ ይፈልጋል። እንደዛ ሲሆን ዝቅ ማለት ይችላል። ቶሎ እንትን እንዲለው ከፈለክ ማለት ነው። እነዚህ ጠቅላላ አንግሎች ናቸው አይደል? 12 24 36
ኢንዴክሲንግ ማለት ኢንዴክሲንግ ናቸው ጠቅላላ 65 ነው። በቃ ዲግሪዎች ናቸው እነዚህ። ቀጥለን 12 እናደርጋለን። አሁን ተመልከት 19 አድርጌያለሁ። ኢንዴክስ 12 ላድርገውና በጣም ብዙ ስለሆነ ድንጋዩ ማየት ይችላል። ምንጊዜም ግን እንደዚህ አይነት ጠርዝ ላይ ስንሰራ እንትንን ከፍ ማድረግ ይጠበቅብናል። እዚች እና ለመጀመሪያ ጊዜ ስንጠቀም የምንጠቀመው ነገር ስላለ ከፍ አድርገን አዲስ አንግል ደብዙ በጣም ሊበዛበት ይችላል። በጣም ስለሚወርድ ያረፈበትን ቦታ ለመላክ ነው። ለመጀመሪያ ትንሽ ትንሽ አድርጎ እዛ በኋላ ዶዝ መስጠት ከዛ እንመለስና እንትን እንለዋለን ማለት ነው። እዚያው ሰርፌስ ላይ ነው በሁሉም አንግል የምንጫወተው ነው። 65 ሌላኛው ፌስ ላይ ሌላ ፌስ ዲግሪው አንድ ነው። ይሄኛው አይቀያየርም። 65 አድርገን ለምሳሌ እነሱም ለምን 74 ግን 48 60 72 84 ይቀያየራል። ስለዚህ ድንጋዩ አሁን እየዞረች ነው ያለው። እኔ ስለማሽን ነው አየህ አንተ እነዛ 1 2 3 4 5 6 7 8 ፌስ አለ እና ያው በቃ እዚህ ጋር አሁን እንደዛ እንደ ካቦቹ ምናምን አይደለም። ትዕግስት ትፈልጋለች። ታግስ ካሰራው እሺ አሁን እዚህ 24 ማለት ነው። ቀጣይ 36 ዞር ይላል ራሱ እቺ መፈጥፈጥ ብቻ ነው እንጂ የእጅ ጨዋታ የለውም። ያ አይቀየርም። ስምንት ማለት 96 እንትን ነው ግማሽ እንደዚህ ስለሆነ እና የዚህ ፊስ ተቃራኒ ማለት ነው። አንዱ እንትን ውስጥ ከሚመጣልን እንትን ከዛ በኋላ ግን ስለበላ ነው ያጣልልናል ስራው። መጀመሪያ ግን ብላንኩ ሲዘጋጅ ግድ አሁን ወደ ቀየርክበት ሼፕ ማምጣት አለበት። መጀመሪያ አዘጋጅተን ነው እንዴ አንተ ዘግተህ ስለመጣ እቺ ወደ ሼፕ እዛ ጋር ዘጋጅተን ለማን እንደተገኛችሁ በጣም ግልጽ ነው። አሁን እዚህ ጋር ያልገባው ሰው አለ ጥያቄ ያለ አንተ ነው ትንሽ ገር ያለ አይ ሲገባ ማሽን ነው ችግር ማሽን ነው እንትን ካለ ችግር የለውም። እንሂድና ስልሳ ነው አሁን የነካበትን ተች ያደረገበትን ቦታ ለማወቅ ነው እንጂ የሴት ላይ ነክቷል የሚለውን ለመቁጠር ነው። ከዛ በኋላ የዞርን ራሳችን እያስተካከልን እንሄዳለን ማለት ነው። ትንሽ እንዲፈጥን ከፈለግን ምን መጠቀም እንችላለን? ይህኛው መቀየር እንችላለን። በ600 መጀመር እንችላለን። 600 ከዛ 1200 እንትኑ ስፒዱ አይ ዲስኩን ያማ ይበላል ማለት ያው ትንሽ ብዙ የሚሰጥ ስራ ስለሆነ እንዳይደክማችሁ
አሁን 72 ማለት ነው። አራት ፊስ አንድ ላይ 3 አይደል? 3 ፊስ ነው ያለው። ብዙ ፌሶች ናቸው ያባሁና ከት ሊትል ሲ ሞር ነው ፕሪንሲፕሉ። ከት ሊትል ሲ ሞር በተለይ ደግሞ አሁን ፖሊሽ ስናደርግ እና ላይኖችን መጀመሪያ ስንጀምር እነዚህ ስንሰራ ነካ አድርገህ ብድግ ነው የምታደርገው። እኔ አሁን ገና የጀመርኩ ስለሆነ ነው የማሸው። ካልሆነ ነካ አድርገህ ብድግ ነው ቶሎ ደግሞ የማሽኗ ይሄ ፖዚሽኒንግ ወሳኝ ነው። ቨርቲካል ነው ያው ፕሪሲሽን የሚፈልግ ስራ ነው። ትዕግስት ይፈልጋል። ግን አንተም እስከምትል ድረስ ትዕግስት ያለ ሰው ይሆናል። አንድ እኮ ሙሉ 3 ቀን ሊፈጅብህ ይችላል። አይ አንዲቷ ፈርጥ ትንሿ ይዛለያ የተጥመለመልና ያልኳት ያው እንትን ነው እንጂ ማንም ሰው ይሰራል። ይሄን ማንም ሰው ይሰራቸው ነው። ይሄን ፓንት ነው ያለው ሰው ይችላል። ግን እነሱ ደግሞ የተሻለ ማሽን ይዘው አሁን ማሽን ሳይሆን አሪፍ ነው የሚሰራው። እስካሁን እናያቸው የታበት ሁኔታ አሁን እዚህ ጋር እኩል አልሆነ የግድ እሱ ጋር መምታት ያስፈልጋል። እኩል አልሆነችም። ተበልቷታል ማለት ሲሰራ እቺ እዚህ ጋር ትገጥማለች፣ ይስተካከላል ማለት ነው። ስለዚህ አሁን 96 መልሽ በቃ ነው እንትን ማለት አለብኝ ይመስላል። እየበላት ይላል እያለቀ ፕሮግሬሲቭ ነው እንትኑ 96ን ተሰነካሽ በኋላ አሁንም መልሰህ 12 24 እንደገና መልሰህ 96ን ትመጣለህ። ድን ቦታ ለማወቅ ነው እንጂ 96ን ጨርሼ 12 መሄድ እችላለሁ። ካልሆነ ደግሞ 96 ነክቼ 48 ተቃራኒ ይመጣና 24 ነክቼ 12 ነክቼ 60 እንደዛው 24 ነክቼ 72 36 እንደዚህ ማለት ይችላል። ግን በዛ መሃል መስመሮቹ ወጥ ሆነ መልኩ እንደዛ ካልሄድክ ከዚህ ዙራ ወደዚህ የምትመጣው መስመር ልትዛነፍብህ ትችላለች። አለበዛ ታገኛለህ። ቤት ታይሚንግ ቤት እናገኛለን። ያቺ ምታፍ እናያታለን። ቀጭን ቤት ናት። ከዚች ወደዚህ ምትመጣ ያቺን ከሰራ ሁለት ከሆነ በደንብ ቢያንስ እያንዳንዳችሁ ሁለት ቀን ነው ይመስላል ይገኛል። ታይሚንግ ያቺ ካለች አንድ ሰው እዛ አንድ ሰው ማየት ትችላላችሁ። ካልሆነ አሁን እንዳልኩት ቁጭ ብለን ያሉት አንድ ሰው ብዙ ሰዓት ይገላል። አሁን አንተ አስረድተን አሁን ባስረዳችሁ እንትን ቢያንስ ፓቪሊዮኗን ሰርተን ካልጨረስን አይመጣላችሁም። ያው እንድታዩት ነው እንጂ አሁን አንድ ሰው ለምሳሌ አሁን ወሰን ገብቶ ሊሰራ ይችላል። ወይ ደግሞ 2-3 ሆናችሁ እንደዛ አይ ሁለት ነው እናደርገዋለን። እናያትና ነገ ማታ ነው የምንፈልገው ጧት ይገባል። በቃ እንደዛ ነው የሚሻለው። አይመስላችሁም? ከተቻለ ደግሞ እዚህኛዋን ኢመራልድ እዚህ የሚሰራ ሰው ካለ ያቺ ብሪሊያንቷን እዛ አሁን ሁለቱን ማየት ትችላላችሁ ማለት ነው። ቢያንስ ላይ ነው የሚያስጠላ ነው። ቤልታ አሁን እቺን ጠበቅ አድርገህ ያስቀምጥ እናንተ ምን ትሰሩ እንዴ? ጠበቅ አድርጋችሁ ካክቲቪ ከሆነ መሰለኝ ሊበጥስም ይችላል። ብጥስ ካለ ቆመች ጥንቃቄ ላይ ቤልቶን ልበጥስ ትችላለህ። አዎ ጉልበት አትፈልግም። ቤልቷን እንደዚህ ፕሪፎርም ማዘጋጀት ትችላላችሁ።
ያኛው